የተወደዳችሁ ቤተሰቦቻችን ከመድረካችን ተመልሰናል። አብራችሁን ሆናችሁ ተስፋ እናደርጋለን። ስለዚህ ዝግጅት ያላችሁን ሐሳብና አስተያየት ቲኦን በማስቀደም 6121 ላይ መልእክቶቻችንን ላኩልን። ለዚህ ዝግጅት መሳካት ከጎናችን የነበሩትን ድርጅቶች ማመስገን እንፈልጋለን። ቡና ባንክ አጋራችን ነው። እንዲሁ ደግሞ ለግራንድ ኤሊያና ሆቴል የከበረ ምስጋናችንን እናቀርብላችኋለን። ወደ ቀጣዩ መድረክ ስመልሳችሁ እንግዲህ የምትናፍቁት የምትወዱት ፍራሽ አዳሽን በመጋበዝ ከእናንተ ጋር ደግሞ እንቆያለን። መልካም ጊዜ። ተረስ አረ ተረስ አትረሳም። ተረስ ብያለሁ። ተረስ ያለ ሰውየው ግቢውን በሙሉ ባንድ ግራ ቆመለ። የሰፈሩ ሰው በሙሉ ምንድነው የተፈጠረው ብሎ ግልብጥ ብሎ ወጣላ። ጉዳዩን ሲያየው ድንግጥ ነው። አባት ልጁን ጉርድ ፎቶ ለምን አልተነሳም ብሎ ነው ለካ የሚጮህ። ተረሳ አትነሳም ወይ ይለዋል። ከዛ የሰፈሩ ሰው የሚለው ጥሩ ኧረ እባክህ ነገር እኮ ለአብዮት ነው የሚመስለው ቅስቀሳው አለ። የሰፈሩ ሰው ፈገግ ብሎ አላግጦ ወደ የቤቱ ገባ። ግን ልጅም አባትም አንዳንድ እውነት ነበራቸው። አባት ያስጨነቃቸው የልጃቸው ወኔ ማጣትና መተኛት ነበር። የልጅ ደግሞ የትኛውን ምስሉን ነው የሚያስቀምጠው፣ የትኛውን የታሪክ ምስሉን ነው በፎቶ የሚያስቀረው የሚል ነው ያስጨነቀው። የሰፈሩ ሰው ግን አላግጦ ገባ። ያው ምን ለማለት ፈልጌ ነው፣ ቅስቀሳው እንዴት ነው? ጥሩ ነው። ሻምበል ሆዬ የድሮ አልወጣው ብሎት ለቀበሌ ሊቀመንበርነት ራሱን እጩ አድርጎ ቅስቀሳ ጀምሯል። እሱንና መሰሎቹን በግፍና በክፋት የገረጣ ፊታቸውን በደሃ እንባና ወዝ ሊያደምቁት በንቅናቄ ተደራጅተዋል። ይሄ የማይነቃነቅ ንቅናቄያቸው መች እንደሚያነቃቸው እንጃ። ሰፈሩን በሙሉ በቅስቀሳ ሰበብ ተነሳ ተነሽ አትነሱም ወይ ያሉ አስጨንቀውታል። የኛስ መልስ ምንድን ነው? አንነሳ። ዝም ብለህ በመፈክርና በመሪ ቃል ተነሳ ስላልከን ዝም ብለህ የምንነሳ መስሎ ነው እንዴ? አንነሳ። ከመነሳታችን በፊት ያዘጋጀው ቁርስ የት አለ? ተነሱ ይላሉ ቀልደኞች። ለምንድን ነው የምንነሳው? ለጸብ ድግሳችሁ ነው የምንነሳው? ቀስቅሳችሁ ቁርስ ሳታዘጋጁ ልትቧቁሱንና ልትቆርሱን አይደል እንዴ የምትቀሰቅሱን? አንነሳ። እስካሁን ተነስተንስ ምን ያገኘነው ነገር አለ? በግድ የእንቅልፍ ኪኒን ያስዋጡን ራሳቸው። ተመልሰው ካልተነሳችሁ ብለው የሚያስጨንቁን ራሳቸው። ግራ የገባው ነገር እኮ ነው። የችግሩ መነሻና መንስኤ ራሳቸው ሆነው የችግር መፍትሄ አፈላላጊ ሆነው ይመጡልሃል። ስለዚህ የኛ መልስ አንነሳ። በእድር ያሰቃየን አንሶ ረግቦ ደረጃውን ከፍ አድርጎ በቀበሌና በወረዳ ሊመጣልን ነው አሻምበል። እዛም ሄደሽ በላሽ፣ እዚህም መተሽ በላሽ። ሰው ገመተሽ እንጂ ሆድሽን አልሞላሽ አለ አዝማሪ። አሁን በቅስቀሳ ሰበብ ይበሻሸቁላል። በኋላ እኛ አንጀታችንን አጭሰው ሊያበሽቁ። ሁለት የቀበሌያችን እጩዎች በቅስቀሳ መድረክ ላይ እየተነጋገሩልን ነው። አንደኛው
የምርጫ ምልክታችን ሻማ ነው። እንደ ሻማ ቀልጠን ነው ሰፈሩንና ህዝቡን የምናገለግለው አይደለም። ሌላኛው ተፎካካሪ ቀጠለላ የምርጫ ምልክታችን ክር ነው። ያለ ክር ደግሞ ሻማ ሊበራ አይችልም። እኛ የሰፈሩ ሰዎች ምን አለን? አረ እናንተ ሰዎች መብራቱን ልቀቁልን እባካችሁ። የሻምበል የምርጫ ምልክትን ስሰማ ነው የደነገጥኩት። ጧፍ ነው አይልም? የምን ጧፍ ነው? ለሱማ ክብሪት ነው እንጂ ማድረግ ያለብን። ቁስሎቻችን ላይ የለኮሰ አይደል እንደ ሲያጨርሰን የነበረው። ጠጅ ቤት መቶ ቅስቀሳውን ሲሰራ በዚህኛው ምርጫ ከተመረጥኩ የህዝቡን ጥያቄ በሙሉ ለመመለስ አይልም። አንዱ ብድግ ብሎ እናንተ ሰዎች በኑሮ ውድነቱ አልሞት ስንላችሁ በሳቅ ልገሉ ነው አይደል? ቅስቀሳቸውን በመደገፍ በሸማቾች በኩል ውልዩሉኝታ እንዲሆንለት ለሰፈሩ ህዝብ ጽሑፍ ለጥፏል። ሻምበል ያው የሸማቾች ሊቀመንበር ሚስቱም አይደለች። በትልቅ ጽሑፍ ቅስቀሳውን በማስመልከት ዋጋ ቀንሰናል የሚል ጽሑፍ ስር ስራችንን በአዲስ መልክ ጀምረናል ይላል። የትኛውን ስራ እንደጀመሩ ባናቅም ብቻ ጀምረዋል። በግፍ የደበቁትን ቅስቀሳውን በማስመልከት በገፍ አውጥተውታል። የሰፈሩ ሰው ተሰልፎ ዘይቱን እየወሰደልን ነው። ለቁጥጥር ያመች ዘንድ የቀበሌው መታወቂያ እየተበሳ አንዳንድ ሌትር ለህዝቡ ይሰጥልሃል። ማማ ልጣይሽ ጋር ደረሳ። የሻምበል ሚስት የማማ ልጣይሽን መታወቂያ ተቀብሎ መብሳት። ማማ ልጣይሽ አንቺ ዘይት ሰተሽ መታወቂያችንን የበሳሽ ቅቤ በሰጪንማ ጆሮአችንን ነበርሻል። ለብሳቸው እኮ አይማርም። ግፈኛውኑ ሴትዮ ምን አለፋችሁ ብቻ ለቅስቀሳ ዘይታችንን አግኝተናል። እንግዲህ ፈጣሪ ከረዳን ለምርጫው ደግሞ ስኳር ይሰጡን ይሆናል። የዚህ ሰፈር ግራ የሚያጋባ ነገር ከሸማቾች ሱቅ ስኳር ይጠፋላል፣ ከመድኃኒት ቤቱ ደግሞ የስኳር መድኃኒቱን ይደብቁባል። እንዴት ሰው ችግሩንም መፍትሄውንም ይነጥቁታል? ብቻ ዘይታችንን ወስደን የሸማቾችን ዘይት የኛ ሰፈር ሰው እንደሚለው ታውቃለህ? ማሙሽ ለምን አትል? ጠዋት ሁሉም ጀርካኗን ይዛ ፀሐይና እሳት ጋር ቁጭ ብላ እያገላበጠች ታቅልጥላለች። እና በዘይት ብቻ የምንነሳለት መስሎት ነው ሻምበል ተነሱ የሚለው? አንነሳም። ለምንድን ነው የምንነሳ? እውነቱን ነው አዝማሪው ባንጃው። መቼውም ተኝተዋል እንቅልፍ ጥሏቸው፣ ቀስቀስ ቀስቀስ መታ ወዝወዝ አድርጓቸው፣ ሳይነቁ ቀስቃሾች ባለ ጊዜ ናቸው አለ። በእናንተ ቅስቀሳ ነቅተን በቁም እንቅልፍ ቅዠት ከምንባክን እዛው የህልም እንጀራችንን ተኝተን ብንበላ ይሻላል። ለምን እንደተኛን እንኳን ሳይጠይቁን እኮ ነው ዛሬ ካልተነሳችሁ የሚሉ። የት እንደወደቅን እንኳን ዞር ብለው ያላየ ሁሉ እኮ ነው ዛሬ አቧራውን አራግፎ ኮሮጆውን የሚያዘጋጅልን። አንነሳ። ዝም ብሎ መነሳት አለ። ግራ ነው
ያጋባህ እኮ እዚህ ምንም በማታውቀው ጉዳይ ሊቀሰቅሱ ይፈልጋል። ለምን ነው ምን መጀመሪያ ፍራሻችንን አድሰውልን። የዚህ ሰፈር ኑሮ ልዩነት እኮ ግራ ነው የሚያጋባ። ዘይት እንኳን እንደ ብርቅዬ እንስሳ የሚታይበት ሀገር። እኔም ብለው እኮ የድሮ ባለሀብቶች እኮ ከሊስትሮ ተነስተው ከልብስ ስፌት ተነስተው ከአስተናጋጅነት ተነስተው ነው ትልቅ ደረጃ የደረሱት የሚል ዜና ነው የምትሰማው። አሁን እኮ ድንገት ፎቅ አብልቅለው ነው የምታገኛቸው። ለነገሩ ሀብታሞቹም ፈጣሪን ይፈራሉ። የሀብት መጠናቸውን ለሰፊው ሕዝብ አይናገሩ እና ቢናገሩ እኮ ሰፊው ሕዝብ እኮ በትካዜ ቁጭ ብሎ እኮ ነው ተስፋ የሚቆርጥ። እኔም ብሎ እኮ ያው የኢትዮጵያ ሕዝብ ሶስተኛ ዓለም ሕዝብ ነው የሚባለው እንዳየው ችግርና መከራ እንዳሳለፈው ስቃይ እኮ አይደለም ሶስተኛና ሁለተኛ አወዳዳሪ ነበር መሆን የነበረበት። እዚህ ሰፈር ውስጥ መካከለኛ አመለካከትና መካከለኛ ገቢ የሚባል ነገር ከጠፋ ቆይቷል። ይህን ለማረጋገጥ ቀበሌው ግድግዳ ላይ የተጻፈው ማስታወቂያ ማየት በቂ ነው። በቀበሌያችን የምትኖሩ የድሃ የሆናችሁ የማህበረሰብ ክፍሎች ቢሮ ቁጥር ምንትስ ድረስ መታችሁ ተመዝገቡ ይላል። ነጠላ ድሃ እንኳን ብርቅ የሚሆንበት ሰፈር እና ለዚህ መፍትሄ ሳያበጁ ነው የሚቀሰቅሱ። አንነስ የዚህ ሰፈር ቀስቃሾች ግራ ነው የሚያውቅ። አንዱም መንገድ አግኝተው ሰላም ነው ስትለው በእኛ ጊዜ ሲሆን ነው የሰላም ጥቅሙ የሚታይ። ይህንን በሰላም ሰላምታ መለዋወጥ ራሱ እኮ በትግልና በመስዋዕትነት ነው የመጣው ብሎ ምንም በማታውቀው ጉዳይ በሰላምታ የተጀመረውን ጉዳይ እስከ ጽሕፈት ቤቱ ድረስ ያደርስላል። አንተ ጭንቅ ብሎ በገዛ አፍህ ያመጣሁት ነው ብለህ ሰፈሩን በሙሉ ሰላማዊ ሰልፍ ካልወጣው ብለህ ሰላም የነበረውን ሰፈር ሰላሙን ታሳጧል። እና እንደዚህ ነው ሁሉም የራሷን ታቀረቅርና አንተ ቀና ስትል ኩርኩባቸውን አዘጋጅተው ይመጡልሃል። አረ ቀና ያልኩት እኮ ገና ስትል ካለፈ የማቀርቀርና አንገት መድፋት ዘመን ጋር እያወዳደሩ ዘላለም አንገት እንድትደፋ አድርገው። ለምን እንኳን ቀና እንዳልክ ሊጠይቁ አይፈልጉም። ምን ነካ? ጥሩ ስራንማ የጥፋትና የስህተት መሸፈኛ አታድርግ። ለማምለጫነትም ለመገለጫነትም አትጠቀም። ትላንትም በትላንት ዛሬም በዛሬ ነው የሚሰፋው። እንነሳ ቀለይ የቀበሌው እጩዎቹ ለብዙ ጊዜ ስብሰባ ላይ ሲያወሩ ሰማለሁ። የፖለቲካ ትርፍ፣ የፖለቲካ ኪሳራ ምናምን ሲሉ ለምን ተነጋግረው አንድ ላይ ምልክታቸውን ሙዳ ያደረጉት? ያው እንድንደጋገፍ ብዬ ነው። ዜናው ላይ ታችሁታል። የድጋፍ ሰልፍ፣ የድጋፍ ሰልፍ፣ የመደገፍ ሰልፍ እኔ ብለው ጎበዝ ሰዎቹ ካልተደገፉ አይቆሙም እንዴ? በገዢና ሻጭ ደጅ ደላላው ከበዛ በማሻሻጡ ሰልፍ ድሃው ጎዳናው ላይ ካየኸው ሲጣደፍ እመነኝ ወዳጄ ለመሰንበት እንጂ አይደለም ለማትረፍ ይላል አዝማሪዋቸው። በእኛ ላይ ያላለፈ በእኛ ላይ ያልተላለፈ ምን አለ? ሁሉም የሀብት መወጣጫ ድልድይ አድርጎታል ሰፊውን ሕዝብ። የነ ሻምበል ዘይቤያቸው እንዴት መሰለ? የቅስቀሳ ሰሞን
ሁሉንም መሰረት ድንጋይ ይመጣል አይደል? ጥሩ ዘራኩ የጣሉትን ድንጋይ ማይዞር ብሎ ያዩታል። ታዲያ አንዱ ጠጅ ቤት የቀበሌያችን እጩ እኮ ቅስቀሳውን በማስመልከት አስፋልት አሰሩ ሲለው ምን አሰሩ ትለኛለህ? አነጠፉ በለኝ እንጂ መኪና ሲሄድበት አይደል እንደ አንሶላ የሚሸበሸበው አለ። እነ ሻምበል ቀበሌ ውስጥ እንዴት እንደሚያደርጉ ታውቃለህ? የመሰረት ድንጋይ ይጥሉን አዲስ ፕሮጀክት ብለው የፕሮጀክቱን ዲዛይን ጠረጴዛ ላይ ያስቀምጡላል። ሻምበሎዬ ከዛ አንዱን ፎቅ ያነሳና ያስፎግራል። ያስፎግራል ሲላቸው አያስፎግርም። በቃ ጥርጊያ መንገድ ይሁን። ከዛ በዚህ በኩል ይሄንና ድልድዩን ያነሳውና ያስነቃል አያስነቃም። ግሪን ኤሪያ ያርጉት። እናቴ እነሱ ኩርኩማቸውን የሚጀምሩት ገና ከዲዛይኑ ነው። እና ለዚህ ቅስቀሳ ነው የምንነቃው። አልነሳም። እማማ ልጣይሽን በምርጫው ማን ነው የሚመርጡት ስላቸው ምኑን አውቄው ብለህ ብዛታቸው እነሱ እኮ ነው የሚያውቁኝ። እኚህ ሴትዮን ነበር እንደውም እጩ ማድረግ ያለብን። የድጋፍ ሰልፍ ሰሞን ነው የኛ ሰፈር ሰዎች የሆኑትን አልነገርኳችሁም? ወጣቶቹ ለድጋፍ ወጥተው አድማ በታኝ መጣባቸው። ተሯሩጠው አንዱ በዚህ ጠፋላ። ዞር ሲሉ በመሃል የሚያውቁት አድማ በታኝ በሲቪል አዩት። አንተም ትሮጣለህ እንዴ ሲሉት አባቴ መታወቂያ እስክታሳይ እኮ አንድ አይነት ነው የሚያጠፉልህ። እና ይሄ ሰው ቢተኛ አይሻል? ይሄ የኛ ሰፈርስ ቢተኛ አይሻል? ትግሉናችን ነው እንደዚህ በቀላል ከተነሳ የህዝቡን ጥያቄ ወቅታዊ የህዝቡ ጥያቄ ያላሉ ጠጅ ቤት መጽሐፍ ይዞል መጣ። አንዱ ምን ቢል ጥሩ ነው፣ የህዝቡ ጥያቄ እኮ ተመለሰ። እንደዚህ ያስቸገረው የህዝቡ ጥያቄ ግን ምንድን ነው? አንዳንዴ እኮ የኛ ሰፈር ሰው ከነሻምበል ሁሉ ቀርቦ እኮ ጥያቄውን ራሱ ይመልሳል። እንዴት መሰለህ? አንዱ ቤቱን በቀን 3 ዘርፈውለት ማታ ሲገባ ጠበቀው ስልኩን ወሰዱ። እቤት ሲገባ ቤቱ ባዶ ነው። ደወለ ለራሱ ስልክ ላይ። እኔ የምለው ጎበዝ የት ነው የቀየራችሁልኝ ቤት? ከሻምበል ቤት ጀርባ ያለው ሰውዬ ሌቦች ቤቱ ገብተው ቢያዩ ምንም የሚያነሱት ዕቃ ያጣሉ። የሚላስ የሚቀመስ ነገር የለም። ሰውየው ዞር ብለው ሲያዩት ከሞት ትንሽ መለስ ያለ እንቅልፍ ውስጥ ገብቷል። ግራ ቢገባቸው ምን ቢሉት ሰው እዚህ ሀገር እየኖረ ሊያውም እዚህ ሰፈር ሳይበላ ሳይጠጣ እንዴት ነው እንደዚህ መተኛት የሚቻል? እውነታቸው ነው። የነ ሻምበል ዘይቤ እንዴት እንደሆነ ታውቃለህ? ተኝተህ አፍንጫህ ላይ ቆመው መተንፈስ አቅቶ ስታንኮራፋ ደልቶት እኮ ነው ይባላል። ወይም ደግሞ ጭልጥ ያለ እንቅልፍ ውስጥ ተኝተህ ህልምህን እያለምክ ይመጡና ቀስቀስ አድርገው ብንን ብለህ ደንግጠህ ስትነሳ ተኝተህ ነበር እንዴ? ከዛ በኋላ ህልምህ ሁሉ ብትንትኑ ጠፍቶ በቁም ቅዠት የምትዳክር ሰው ሆነ ያስቀራል።
እና ለነሱ ነው የምንነሳው? አንነሳም። አለኝ ዝም ብለን አንነሳም። ያዘጋጁልኝ ነገር ያሳዩ። ስንቱን ቀስቅሰውት እኮ ነው ህልሙን ያኮላሹ። ስንቱን ቀስቅሰውት እኮ ነው ህፃናቱን ተስፋ ቢስ ያደረጓቸው። ስንቱን ቀስቅሰውት እኮ ነው ወጣቱን ያለ ዕድሜው የቀጩት። ለማይረባ ፍራሽ ለማይተኙበት እኮ ነው ቀስቅሰው ባዶ ቤት ያለው። አልጋ ሳይኖራቸው እኮ ነው ስንቱን ቀስቅሰውት ፍራሹን የወሰዱበት። እና ለነሱ ነው የምትነሳው? በእነሱ ቅስቀሳ ምክንያት ስንት ማይነሳ ሬሳ ነው ያጋደለው። ዘገባቸው ነው። አንዱ ቁጭ ብሎ በዓለም ላይ ከሚኖሩ ሰዎች መካከል 70% የሚሆኑት ሲጋራ በማጨስ ይሞታሉ። 25% ደግሞ ሲጋራ በሚያጨሱ ሰዎች ትንፋሽ ምክንያት ለሳምባ ይጋለጣሉ ሲለው ጓደኛው 5% እንዳንተ በማያገባው እየገባ ይሞታል። ማሰብ ያለብህ ከዚህ ዘገባ ውስጥ ብቸኛ አትራፊ የሚሆነው ትንባሆ ፋብሪካ ብቻ ነው። እነ ሻምበል ያደረጉ እንደዛ ነው። ክብሪት ሆነው ለሲጋራ ጭሰውን ማለቃችን እንኳን አሳዝኗቸው ጥለው ይረግጡናል። እንዲህ ነው የሚያደርጉት። በገዛ ሚዛን ይመዝኑና ኪሎን እየነገሩ ዘላለም እንድታመሰግናቸው ይፈልጋል። ገለው ሞትን ሊያደምቁልህ ይፈልጋል። እና ለነሱ ነው የምትነሳው? አንነሳም። እኔ ደስታ አስመላሽ የተጎዳ ፍራሽ አዳሽ እነግርሃለሁ። በከንቱ ማቅራራት መቅረርን ያመጣል። ለማንም ሰው እንቅልፍህን በህልምህ እንዲገምትብህ እንዳታ። ከሌላ ሰው ህልም የራስህ ቅዠት ይሻላል። በማንም ፍራሽ ላይ ጥሩ እንቅልፍ አትተኛ። አንተ የማንንም ህልም አታለ። መነሳትም ካለብህ ከቅዠትህ አምልጠህ ነው እንጂ በማንም ቅስቀሳ። ከዛ ስትነሳ ማማልጣሽ ጋር ትመጣና ጠጅን ትጠጣለህ። ከዛ ድምፅን ከፍ አድርገህ ለአዝማሪው ባንጫው በቅስቀሳቸው መካከል እየዞርክ ግጥሙን ትሰጠዋል። ሀገሬው ሞኝ ነው ጠላቱን አያውቅም። ጠላቱ ፊት ለፊት ወኔውን አይሰብቅም። ጠላታችሁ የታል? ጠላት እያበጀ መጡብን ይለናል። ራሱ መጥቶብን እኛን እያፋጀት ነው። አንነሳ ለጥ አንነሳ ለጥረው ለማን የተወደዳችሁ ቤተሰቦቻችን የዛሬው ዝግጅታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የዚህን መድረክ ቀሪ ስራዎች በቀጣይ ሳምንታት የምናቀርብላችሁ ይሆናል። እንዲህ ያሳመረችኝ ወይኔ ዲዛይን ናት። ወይኔ ዲዛይን አድራሻዋ ቦሌ መድኃኔዓለም ሌንጎ ታወር ሁለተኛ ፎቅ ትገኛለች። እንደኔ መዋብ ለምትፈልጉ አድራሻዋን ጠቁሚያችኋለሁ። ይህንን ዝግጅት በድጋሚ ማየት ለምትፈልጉ ደግሞ በአርቲስት ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉት እንጋብዛለን። ሁሌም እንደማረሳው እንደማንዘነጋው መሪ ቃል በነጻ ሀሳብና በሰከነ መንፈስ ኢትዮጵያንና ኢትዮጵያዊነትን እናድርግ። በሚቀጥለው ሳምንት እንገናኝ። መልካም ጊዜ